ሃይሚ የለችም እንዴ? ሃይሚ ምን ትሰራለች? ምን ማለት ነው ሃይሚ ትሰራለች? ያው ጓደኞች ቤተሰቦች አሉና ሃይሚ አሁን ስለ ሃይሚ እንድጠይቀን አይደለም ሀብቴ ይሄ ሁሉ የተሰበሰበው ላንተ ነው። ሃይሚ ምናምን እንድትለንተውና ኬኩ ተዘጋጅቷል፣ መቁረሻውም ተዘጋጅቷል። እንዴት ነው ያለ ሃይሚ የሚሆነው? ያለ ሃይሚ ምናምን ያው ሁሉም ጓደኞች እኮ ናቸው። ይቆረስ አይደል? አይደለም ቆይ ይቆረስ በጭብጨባ ነው። ሃፒ በርዝዴይ እንበለው። ወይ ለምንድን ነው ያልመጣችው ሃይሚ? እንዴ ምን እኔ አለቅ ለምንድን ነው ያልመጣችው? አልተመቻትም አልተመቸኝም አለች። ማን ነው ፋዘሩ አልፈቅድም ብሏታል። ታውቃለህ ሰዓቱንም ታውቃለህ እንግዲህ እና ለሷ እንዴት ወይ በቀን አታከብሩም እንዴ? እስቲ እና ጨብጨብ ሊቆርሰው ነው ሊቆረስ ነው። ኧረ ጨብጨባ ኬክ ሊቆረስ ነው። ያላጨበጨባ አይበላም። አንተው ሌላ ጥያቄውን አቁምና በቃ ኬክ ተዘጋጅቷል። የሁሉ ነገር የሁሉ ጓደኞች የተሰበሰበው ላንተ ነው። ፕሮግራሙን ያው ይሄ ሁሉ ሰው ሊካፈል መጥቷል። ያው ሙሺም አለች ናኒ አለች። ያው ሰዓት እየጠበቅነው ቁጭ ሙሺ ካልተቆረሰ አንቀመጥም። ወይ ደውሉላት እንጂ በቀን እኮ ነው ማዘጋጀት። አልፈቅድም ብሏታል። አልተፈቀደላትም። ለሷ ኧረ እግዚአብሔር ይከብዳል። እና ምን እናርግኛሽ? እሷ የለች ጋሼ አልፈቅድም ማለት አልተፈቀደላትም። ምን ማድረግ ይቻላል? እሺ ያን በቀን አታረጉትም ነበር እንዴ? በቃ የሚያምረው በዚህ ሰዓት ነው። በሚያምርበት ሰዓት ብዙ ነገር አቀደን ነበር እኮ አሁንኛ ያቀር ነው እማትቆርስ ከሆነ ወይ ሀብቴ ያሰው እንዴ? ሰው ቆሞ እየተጠበቀ ነው። እዚህ ጋር የቆሙት ላንተ ነው። እስኪ ቆረስ ነው የቆምነው። አሁን ቆረስላቸውና ኬክ እያከፋፈልን ቁረሱት እናንተ። እንዴ አንተ ልደት እኮ ነው። ላንተ ልደት እኮ ነው የመጣ ነው። ያለ ሃይሚ ይሆናል። ኧረ እኔ አስባችሁበት ነው ግን ያደረጋችሁት። እሺ እኛ ምን አርጉ ነው የምትላል? አሁን ሰዓቱ ሃይሚ አልተመቻትም፣ አልተፈቀደላትም። ይሄ ፕሮግራም ደግሞ በእለቱ ነው መሆን ያለበት አይደል? በተወለድክበት ቀን ምንድነው? እሺ ምን እናድርግ? ምን መደረግ አለበት? አንድ ቀን ከዘለለ ደግሞ የሌላ ሰው ልደት ነው ያንተ አይደለም። እንደሱ ሳይሆን እንዴት ታሰባችሁት እናንተ? ራሱ አይመጣውም እኮ አልተመቻትም። አልተመቻትም። አሁን ቁራስ እንካ። ኧረ በእናትህ ሙሺ ተናገሪው። ሙሺ ተናገረው። እምቢ እያለ ነው። አትመጣም አሷ አባቷ እኮ ነው። አራው ያለ ሃይሚማ እንዴት ያከብራሉ? እሺ ደውሉላ መምጣት ከቻለች ትምጣ እንጂ ያለ እሺ ሙሺ ተደውልላት ካነሳችላት እኔ እንጃ። እኛ ብዙ ጠይቀናታል። ለሙሺ እሺ ካለች ይከብዳል። አይከብድም ማክበር ያለ ሃይሚ ማክበር አይመጣም። ሃይሚ አልተመቻትም። ያው ሙሺ ጠይቂ። እሺ ደውይና ጠይቃት። እሺ ይደውል ደውይላት። ቁጭ በቃ እንጂ ችግር የለውም። አረኛ ይቆረስ እንበል። አይ እንብለው። እሷ እስክትደውል ይቆረስ እንበልኛ። ይቆረሳ ስምረት ይቆረስ ነው አመቴው እኮ የስምረትም ይቆረስ እያለች ነው። ረፊ እንጂ ረፊ አዝም በይ ማለት እኔ እንጃ። እኔ አልተመቻትም። ሰዓቱ ታውቀዋለህ ረፍዷል። እሺ አንተ አታውቅም እኮ ቢሆንም ወይ በቃ ነገ ይደረግ እንጂ ነገ የሌላ ሰው ልደት ነው። አንተ አትሰማም? የሌላ ሰው ልደት ታከብራለህ እንዴ? ያንተ ቀን ዛሬ ነው። ኧረ የኔ አይደል? በቃ እንደውም እኔ አከብረዋለሁ። እምቢ ካልክ እንዴ ይሄ ሁሉ ነገር ተዘጋጅቶ ይሄ ሁሉ ሰው ተሰብስቦ አሁን ኬክ አልቆርስም ስትል ምን ማለት ነው እንዴ? ኖ አሁን አንተ ትቆርሳለህ ብለን እኮ ነው የቅድሙን ነገር ያንጣጣ ነው አይደል?